በደቡብ አፍሪካ እየሞቱ ያሉ ኢትዮጵያውያን ጋር በተያያዘ አንድ ነገር ለማለት ወደድኩ። ስለሚሞቱ ኢትዮጵያውያንና ስለ ሌሎች አፍሪካ ወንድሞቻችን ከመናገር በፊት ታሪክ ያነበባችሁ ሰዎች አንዳንድ ነገሮችን ማግኘት ትችላላችሁ። 1948 እስከ 1994 ድረስ በነበረው ዘመን ደቡብ አፍሪካውያን በከፍተኛ ሁኔታ በሚጨቀኑበትና በሚረገጡበት ዘመን፣ ነጮች እንደፈለጉ በሚያደርጉበት ዘመን፣ በዘር ተለይቶ በሚጨፈጨፉበት ዘመን የደቡብ አፍሪካ ዜጎች ወንድሞቻችን ናቸው፣ ደማቸው ደማችን ነው፣ ስጋቸው ስጋችን ነው በማለት በዓለም መድረክ ታውቃላችሁ፣ ኢትዮጵያ ያልተገዛች ሀገር ናት። በደቡብ አፍሪካ ዜጎች ላይ የሚደረገውን ጭፍጨፋና ግፍ በአደባባይ የተቃወመች ሀገር ኢትዮጵያ ነች። በጣም የሚገርማችሁ ታሪክ ስታነቡ ብዙ ደቡብ አፍሪካውያን ኢትዮጵያ መጥተው ነው ስልጠና የወሰዱት። ኢትዮጵያውያን ነበሩ ያሰለጠኑት። ኢትዮጵያ ከድሮም ጀምሮ ትልቅ አገር ናት። ሰዎች ራሳቸውን ለመለወጥ ቤተሰቦቻቸውን ለማገዝ በወጡበት በግፍ እየሞቱ ነው። የቤተ ክርስቲያን ትልቁ ድርሻ ለዓለም መጸለይ ነው፣ እናውቃለን። ጸሎት እንዳለ ሆኖ ግን ሁሉም ሰው ተባብሮ ድምጽ ማሰማት አለበት። እኔ ያዘጋጀሁት ፕሮፋይል ፒክቸር አለ። በመላው ዓለም ላሉ ለክራይስት አርሚ ተከታዮች ለሌሎችም ይሄ ጉዳይ ዘር፣ ሃይማኖት፣ ቋንቋ፣ መልክ የሚለይ አይደለም። ሁላችሁም የራሳችሁን ፕሮፋይል ፒክቸር በመቀየር አሁን የሚሰጣችሁን እንድታደርጉና በሶሻል ሚዲያችሁ ላይ ይህንን መልእክት ሁላችሁም እንድታስተላልፉ እንደ ቤተ ክርስቲያን መሪ ነው ማዛችሁ። ወደ ሀገራቸው እብን መመለስ ካለባቸው በክብር መመለስ አለባቸው እንጂ ሬሳቸው መምጣት የለበትም። የፌስቡካችሁን፣ የቲክቶካችሁን፣ የዩቲዩባችሁን ፕሮፋይል በሙሉ በዚህ ፕሮፋይል ፒክቸር እንድትቀይሩ ሁላችሁንም ጋብዛችኋለሁኝ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን የታመሙ ሰዎች አሉ ሲባል ገንዘባቸውን ልኮ የሚያሳክሙ፣ ትናንትና አባይ ተገድቦ እስከሚያልቅ ድረስ ገንዘባቸውን እየላኩ ከኛ ጋር የገደቡ ሀገራቸውን ተስፋ የሚያደርጉ ናቸውና ሬሳቸውን መቀበል የለብንም፣ በሰላም መምጣት አለባቸው። ሁለት ነገር ነው መልእክቱ የሚያስተላልፈው። የመጀመሪያው በግፍ የተገደሉ ሰዎች ፍትህ እንዲያገኙ፣ ሁለተኛው በህይወት ያሉ ሰዎች ጥበቃ እንዲደረግላቸው ይጠይቃል። የፕሮፋይል ፒክቸር መልእክቱ ይሄ ነው። Justice and protection for Ethiopians and other Africans in South Africa. ፍትህና ጥበቃ በደቡብ አፍሪካ ለሚገኙ ኢትዮጵያውያንና ሌሎች አፍሪካውያን። ይህንን ፕሮፋይል ፒክቸር አስቀምጠናል በእኛ ሶሻል ሚዲያ ላይ። እየፈሰሰ ያለው ኢትዮጵያውያን ደም ነው። ሁላችሁም ለዚህ ደም ድምጽ ማሰማት አለባችሁ። አንዳንድ ሰው ሀገር ውስጥ የሚሞት ሰው አይደለም ወይ ሊል ይችላል። የነሱ ሁለት ሞት ነው። እዚህ ያለው አባቱን እናቱን እያየ ነው የሚሞተው፣ የሚያለቅስለት አለ። የነዚህ ግን ባል ከምስት፣ ምስት ከባል ተለይታ ከሚወዳቸው ልጆች ተለይቶ ነገ ከነጎዲያ ያለው እያሉ የሚወዳቸውን ቤተሰቦቻቸውን ሳያዩ ነው እየሞቱ ያሉት። ስለዚህ በአገር ውስጥም ከሀገር ውጭም ያላችሁ ይሄንን ፕሮፋይል ፒክቸር ወስዳችሁ በራሳችሁ ሚዲያ ላይ ለአንድ ሳምንት እንድታቆዩ ከታላቅ አክብሮት ጋር መልእክቴን አስተላልፋለሁኝ። ሁላችሁም ባላችሁበት በደቡብ አፍሪካ ለሚኖሩ ኢትዮጵያውያንና ሌሎች ወንድሞቻችን ድምጻችሁን አሰሙ። እግዚአብሔር ሰላምን ያድርግ። የወንድሞቻችን ደህንነት በእግዚአብሔር የተጠበቀ ይሆን። ሕይወታቸው በእግዚአብሔር የተጠበቀ ይሆን። ደህንነታቸው በእግዚአብሔር የተጠበቀ ይሆን። ዘመናቸው በእግዚአብሔር የተጠበቀ ይሆን። መውጣታቸውና መግባታቸው በእግዚአብሔር የተጠበቀ ይሆን። ሰላማቸው በእግዚአብሔር የተጠበቀ ይሆን። ሞት ይቁም፣ ደም አይፍሰስ። የእግዚአብሔር ሰላም በላያቸው ላይ ይሆን። አዋጅ ይገልበጥ። እግዚአብሔር ሆይ ያንተ ጥበቃ በላያቸው ላይ ይሆን። አሜን።